بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله يا الله سبحانه وتعالى فكركم هنا كفل عراتنا نملكتالن أبالله ودرساتش اللاي نون الساكنة تنوين تعريفاتشونا من ليبت من قدنا يتنبر يقومنا زاري نون الساكنة هقاتوچن إن شاء الله نملكتالن كما جمرون እንመለከታለን አወለን የመጀመሪያው የኑን ሳኪንና የተንዊን ህግጋቶች አልኢዝሃር ኢዝሃር ተብሎ ይታወቃል አለ። ኢዝሃር ምንድነው በቋንቋ ደረጃና በኢስጢላህ ደረጃ ምንድነው የሚለው ስንመለከት አልኢዝሃሩ ኢዝሃር ሉገተን እንደ ቋንቋ ደረጃ ስናይ የቋንቋ ምሁራኖች ምን ብሎ ይጠሩታል? አልበያን ግልጽ ማድረግ ነው። በያን ማንኛውም ነገር ግልጽ ስናደርግ ምን ይባል ኢዝሃር ተብሎ እንደ ቋንቋ ይታወቃል ማለት ነው። እኛ ተጅዊድ ትምህርት ላይ ደግሞ የምንፈልገው ኢስጢላህያን ነው የምንፈልገው። የተጅዊድ ዑለሞች በዚህ ዘርፍ ላይ ጠለቅ ያለ እውቀት ያላቸው ሰዎች ምን ብለው ፈቱት የሚለውን ነገር ኢንሻአላህ እሱ ላይ ነው ትኩረት ምናምን። እንደ ቋንቋ ደረጃ ግን በያን ነው ግልጽ ማድረግ ነው። ማንኛው ነገር የተደበቀ ነገር ግልጽ ስናደርግ አልበያን ወይም ኢዝሃር ተብሎ ይታወቃል ነው። ኢስጢላህን እንደ ተጅዊድ ምሁራኖች ደግሞ ምን ብለው ፈተውታል እነሱ إخراج كل حرف إخراج موطاتنا كل حرف كلهم في الموطاتنا من مخرجه كموجع بوتا موطاتنا كموجع بوتا كلهم في ثلاثه موجع في ثلاثه አላቸው እነዚህ እንደው የተጁል ፊደላቶች ደግሞ ከመውጫ ቦታቸውን ማውጣት ነው من غير غنة ያለ ምንም غنة ማለት ከአፍንጫ የሚወጣ ድምጽ ነው። ያለሱ ምንም غنة ሳንጠቀም ظاهرة ግልጽ የሆነች غنة ሳንጠቀም ያንዳንዱን ፊደል ከመውጫው ቦታው ማውጣት ነው አለ። من غير غنة ያለ ምንም غنة ظاهرة እቺ غنة ደግሞ ظاهرة ነች ግልጽ የሆነች ኢንሻአላህ ምሳሌውን ስናይ በደንብ ይጋባናል። ولا وقف እንደዚሁም ሳንቆምበት ያ የኢዝሃር ፊደሉ ላይ ሳንቆምበት ኢዝሃር ያደረግነው ፊደል ላይ አንቆም ከቆምን እዛን ይቀየራል ማለት ነው። ولا وقف ማለት ሰውየው ይቆማል ትንፋሽ ሲወስድ ቆሞ ትንፋሽ ሲወስድ ወላ ሰክቲን ያለ ምንም ሰክታ ማለት ደግሞ ይቆማል ግን ትንፋሽ ሳይወጣ ጸጥ ብሎ መቀጠል ማለት ነው። ለምሳሌ ከለበል ራንስን በመልትለው ቃል ላይ ዘጋው ሰክታ ነው ያለችው ከለበል ራን አሁን በል ስንል ትንፋሽ ሳናወጣ ቆየት ብለን ነው የምንቀጥለው። ሰክታ ማለት እቺ ናት። ወቅፍ ማለት ደግሞ ማቆም። ለምሳሌ ቢስሚላሂር ረህማኒር ረሂም እቆማለሁ ትንፋሽ ወስድና ቀጣይ አልহামዱሊላሂ ረቢል ዓለሚን ወቅፍ ያራው። ሰክታ ማለት ግን እንቆምና ትንፋሽ ሳናወጣ መቀጠል ነው እና ወቅፍም ሳናረግ ሰክትም ሳናደርግ ምን ማለት ነው? ያንዳንዱ ፊደል ከመውጫ ቦታው ማውጣት ነው። طيب ولا تشديد እንደዚህም ደግሞ ሳናጥብቅ ሸዳ ሳናረግ في الحرف المظهر ኢዝሃር በመናደርግበት ፊደል ላይ ኢዝሃር በመናደርግበት ፊደል ላይ ሸዳም ሳናደርግ ፊደሉን ማውጣት ምን ይባላል? ኢዝሃር ተብሎ ይታወቃል። ስንት ነገር እናነሳለን? من غير غنة ፊደሉን ያ ኢዝሃር የምናደርገው ፊደል ያለ ምንም غنة ካፍንጫችን የሆነ ምንም ድምጽ ሳንጠቀም እናወጣዋለን። ወላ ወቅፍ ሳንቆምበት ኢዝሃር ያደረግንበት ፊደሉ ላይ ወቅፍም ሳናደርግ ሰክታም ሳናደርግ እንደዚህ ነው። የኢዝሃሩ ፊደል ደግሞ في الحرف المظهرም ደግሞ ሸዳ ሳናረግ ፊደሉን ማውጣት ከቦታውን ማውጣት ምን ይባላል? ኢዝሃር ተብሎ ይጠራል አለ። طيب አሁን ፊደላቶቹ እነማን ናቸው? የኢዝሃር ፊደላቶች እነማን ናቸው የሚለውን እንመልከት። حروفه ፊደላቶቹ ሐምዛ አለ፣ ሀ አለ፣ ዓይን አለ፣ ሐ፣ ገይን፣ ኸ እነዚህ ስድስቱ ፊደላቶች ከአረብኛ ፊደላቶች 28 ወይም ከ29 ስድስት ፊደላቶቹ ማን ወሰደ? ኢዝሃር ወሰደ ማለት ነው። እነዚህ ስድስቱ ፊደላቶች ወይ በሌላ ስማቸው حروف الحلق ይባላሉ። የጉሮሮ ፊደል ናቸው ስድስቱ። وقد جمعها بعضهم ከፊሎቹ وقد جمعها በርግጥም ሰብስበዋታል بعضهم ከፊሎቹ ወይም ከፊል ዑለሞች ሰብስበዋታል እነዚህ ስድስቱ ፊደላቶች في اوائل الكلمه የቃላቶቹ መጀመሪያ ላይ ቀጣዩ ከሚመጣው ግጥም የቃላቶቹ መጀመሪያ ላይ ሰብስበዋታል። في اوائل መጀመሪያ الكلمات የቃላቶቹ መጀመሪያ አኺ ስንል ማንነስተን የመጀቃሉ መጀመሪያ ሐምዝ ነው ሐምዝን ይዛለን። ሀ ከስንል
ሃን እንይዛለን 2 አገኘን ዒልመን ስንል ዓይንን አገኘን 3 ሓዘሁ ስንል ሓ አለች 4 ገይሩ ስንል ደግሞ ገይን አለች ኻሲር ስንል ደግሞ ኻ አለች የቃሉ መጀመሪያ ማለት እነዚህ ነው አኺ ወንድሜው ሃከ እንካለ ዒልመን እውቀትን እንካ ሓዘሁ ያዘው ገይሩ ኻሲሪን ያለ ምንም ኪሳራ ያዘው ይህን እውቀት ያዘው ያው ትርጉሙ አይፈለገበትም ግን ቃላቶቹ መጀመሪያ ላይ ያሉት እነዚህ የኢዝሃር ፊደላቶች ይባላሉ ከኑነ ሳኪና ወይም ከተኑን በኋላ ከነዚህ ከስድስቱ ፊደል አንዱን ስናገኝ ያቺ ቃል ኑነ ሳኪና ወይም ተኑኑ ግልጽ አድርገን እናነበዋለን ሸዳ ሳናረግ ሰክት ወይም ወቅፍ ሳናረግ ጉና ሳናረግ ፊደሉን እንቀራዋለን ማለት ነው طيب ቀጣይ ሰበቡል ኢዝሃር የኢዝሃር የሆነበት ሰበቡ ምክንያቱ ምንድነው ግልጽ እንዲደረግ ያደረገው ነገር ምንድነው ካለን بعد مخرج النون عن مخرج هذه الأحرف ሰበቡ ምንድነው የኢዝሃር ለማድረግ ሰበብ ያድ ምክንያቱ ምንድነው بعد መራራቁ ነው አለ مخرج ኑኒ የኑን መውጫ ቦታው መራራቁ ነው ከማን ጋር مخرج هذه الأحرف ከነዚህ ፊደላቶች አሁን ከተቀስነ ከስድስቱ ፊደላቶች እነሱ የጉሮሮ ፊደሎች ናቸው ከነዚህ ስድስቱ ፊደላቶች ኑነ ሳኪና የኑንና የነዚህ ስድስት ፊደላቶች መውጫ ቦታቸው ስለተራራቁ ኢዝሃር እናደርጋለን ቢቀራረቡ ኖሮ ኢድጋም ልናደርገው እንችላለን ቢቀራረቡ ኖሮ ኢድጋም እናደርገው ነበር ላኪን ቡዕድ ስላለ መራራቅ ስላለ ምን እናደርጋለን ኢዝሃር አድርገን ነው የምንቀራው ለዛ ነው ሰበቡ ኢዝሃር ያደረግንበት ምክንያት መውጫ ቦታቸው ኑን የሊሳን ውስጥ ነው የሚገባው እነዚህ ደግሞ ሐልቅ ነው ይራራቃሉ መውጫ ቦታቸው በእነሱ መካከል ብዙ ምርቀት አለ ለዛ ኢዝሃሩ ሰበቡ ለዛ ነው ይላል አምሲላ ምሳሌዎችን እንመልከት ለእያንዳንዱ ለስድስቱ ፊደል ከተኑን ጋር ሲመጣ ከኑነ ሳኪና ደግሞ በሁለት ቃል ሲመጣ ወይም በአንድ ቃል ሲመጣ ምሳሌውን ሊያሳየን ነው አምሲላ ይልና በመጀመሪያው ረድፍ ላይ አልሐርፍ ይላል አልሐርፍ ሲል ፊደላቶቹን ስድስቶቹን ይጠቅስናል ለምሳሌ ሐምዝ የመጀመሪያው ሐምዝ ነው ያመጣልን مع التنوين ይላል ከተኑን ጋር ሐምዝ ከተኑን ጋር ሲመጣ ምን አለ ኩሉን አመን አሁን ላም ላይ ተንዊን አለች ከተኑን በኋላ የመጣው ፊደል ሐምዝ ነው ሐምዝ ደግሞ የማን ፊደል ናት የኢዝሃር ፊደል ስለዚህ ተንዊኑ ግልጽ አድርገን ነው ኩሉን አመነ እንጂ ኩሉን ወይም እሱ ላይ ኩሉን ለንም አንቆመም ኩሉን አመነ ግልጽ ነው የምናደርገው ማለት ነው طيب في كلمتين በሁለት ቃል አሁን ኑነ ሳኪና ደግሞ በሁለት ቃል ሲመጣ በሁለት ቃል ላይ ሚን አምሪሂም የመጀመሪያው መስመር ላይ ማለት ነው ሚን አምሪሂም ስንል ኑነ ሳኪና አለች ከዛ ቀጥሎ ሐምዝ መጥቷል አሁንም ስለ ሐምዝ ነው የምናወራው ሚን አምሪሂም በሁለት ቃል ላይ መጣው ኑኗ ሚን አምሪሂም እንጂ ወይም ሚ አምሪሂም አንደለም ኢድጋምም ኢዝሃርም አፍወን ኢድጋምም ኢቅላብም አናደርግም ኢኽፋእም አናደርግም في كلمة واحدة በአንድ ቃል ላይ ደግሞ ኑንና ሐምዛ ተያይዘው የመጡበት የንአውነ ኑንና ከኑን ሳኪና በኋላ ሐምዝ መጥቷል ኑኗ የንአውነ ግልጽ አድርገን እናነበዋለን የሐምዝ ጨረስን ከተኑን ጋር አየን ከኑን ሳኪና ደግሞ በሁለት ቃልም በአንድም ቃልም አየን ቀጣዮቹም ሃ ስንመጣ ደግሞ ቀውሚን ሃድ ስንል በተመሳሳይ ሚም ላይ ተኑን አለ ከቱን በኋላ ሃ ስለመጣ ቀውሚን ኑኗን ወይም ተኑኗን ግልጽ እናደርጋታ ቀውሚን ሃድ في كلمة በኑን ሳኪና ጊዜ ደግሞ በሁለት ቃል ሲመጣ ሚን ሃድ ኑኗ ግልጽ እናደርጋታለን በአንድ ቃል ላይ መጣበት ደግሞ ሚንሁም ኑኗ አሁን ሚን ኑኗን በግልጽ እናነባታለን ማለት ነው ሶስተኛ ፊደል ደግሞ አይን ነው ሐርፉ ስናየው አይን ሰሚዑን ዓሊም ሰሚዑን አሁን አይን ላይ የመጀመሪያው አይን ሰሚዑን ስንል ተንዊን አለ ከዛ አይን ነው የመጣው አይን ደግሞ የኢዝሃር ፊደል ነው ሰሚዑን ግልጽ ሰሚዑን ዓሊም እንጂ ሰሚዑ ኢኽፋእም ኢድጋምም ኢቅላብም አናደርግም ግልጽ ነው የምናደርገው ቅድም ባልነው ተዕሪፍ ገለጻ መሰረት ግልጽ አድርገን እናነበዋለን በኑን ሳኪና በሁለት ቃል ሲመጣ ደግሞ ሚን ዓመሊን በአንድ ቃል ላይ የመጣበት ደግሞ አንዓምተ ከኑን ሳኪና በኋላ አይን አንዓምተ طيب አራተኛ ፊደል ደግሞ ሐኪሚን ሐሚድ ሐኪሚን
ከተንዊኑ በኋላ ሐ መጥተዋል ሐኪሚን ግልጽ አድርገን እናነበዋለን በሁለት ቃል ደግሞ በኑን ሳኪና የመጣበት ደግሞ ፈመን ሐጀ ፈመን ኑኗን ግልጽ እናድርጋ ፈመን ሐጀ በአንድ ቃል የመጣበት ደግሞ ተንሒቱነ ተን ከኑን በኋላ ሐ ነው የመጣችው ተንሒቱነ طيب ቀጣይ አምስተኛ ፊደል ገይን ነው ቀውለን ቀውለን ግልጽ እናደርገዋለን ማለት ነው በሁለት ቃል ደግሞ በኑን ሳኪን የመጣበት ደግሞ ሚን ኑኗ ግልጽ እናደርጋታለን በአንድ ቃል ላይ የመጣበት ደግሞ ፈሰዩን ጊዱነ ከኑን በኋላ ገይን የመጣ ፈሰዩን ጊዱነ طيب በመጨረሻው ስድስተኛው ፊደል ደግሞ ኸ ናት ሐኪሚን ኸቢር ከተንዊኑ በኋላ ኸ መጥቷል ሐኪሚን ግልጽ እናደርገዋለን ሚን ኸይር ደግሞ በሁለት ቃል ላይ በኑን ሳኪን የመጣበት ደግሞ ሚን ኸይሪን በአንድ ቃል ላይ ደግሞ የመጣበት ኑንና ኻን በአንድ ቃል ላይ የመጣበት ደግሞ ወልሙንኸኒቀቱ طيب በዚህ ልክ ኢንሻአላህ የስድስቱን ፊደላቶች ምሳሌ አምጥቷል ቁርአን ላይ ብዙ ቦታዎች አሉ አሁን እዚህ ጋር ተሰውር የምታረጉት ምንድነው እናንተ ከኑን ሳኪና ወይም ከተንዊን በኋላ የመጣው ፊደል ከነዚህ ከስድስቱ አንዱ ከሆነ ግልጽ አድርገን እናነበዋለን የሚለውን ነገር ትይዛላችሁ ስድስቱ ፊደላቶች ያዟቸው የኢዝሃር ፊደል መሆናቸውን በደንብ ጭንቅላታችሁ ላይ ሐፍዟቸው ማለት ነው طيب علامة الإظهار የኢዝሃር ምልክቱ አለ في ضبط المصحف በሙስሐፍ ضبط ላይ ቁርአን ላይ ማለት ነው ሙስሐፍ ላይ ضبط ስናረጋው ምልክቱ ምንድነው እንደው አንድ ሰው ገለጻውን ባያውቅ ይሄ የኢዝሃር ፊደላቶች መሆናቸውን ባያውቅ እንደው ምልክት አለ ወይስ ካለን ምንድነው ኢስባቱ ሱኩኑ የሱኩን ምልክቱ ይጸድቃል አለ فوق النون الساكنة ኑን ሳኪናዋ ላይ ኑኑ ሳኪናው ኑኑ የሱኩኑ ምልክት ይቀመጥበታል ማለት ነው የሱኩን ምልክት አለች እሷ ትቀመጥበታለች ማለት ነው ኢስባቱ ሱኩኗ ትጸድቃለች فوق النون الساكنة ላይ ምኗን ትጸድቃለች የሱኩኗ ምልክት ትጸድቃለች ማለት ነው طيب وعلامة السكون የሱኩን ምልክት ደግሞ ዓላማው ምልክቱ ምን አይነት ነው ካለ في المصحف ቁርአን ላይ የሱኩን ምልክቱ ምንድነው ካለን ተክተቡ ትጻፋለች على شكل በቅርጽ ላይ በምን አይነት ቅርጽ رأس خاء የኻ ረእሱ ማለት ነው ላዩ ጫፉ ላይ ወይም ኻን ስንጽፍ ያለችዋ መጀመሪያ ላይ እንዳለችዋ ኻ የሷ ቅርጽ ለምሳሌ ኻ ስንጽፍ ኻን ይዘን ወደ ላይ ወጣ እናረጋታና ኻ ረእሲ ኻ ምትለዋ ላይ ያለችዋ መጀመሪያው ላይ ሰጊረትን ትንሽ የሆነች የኻን ራስን የምትመስል ነገር ሱኩን ሲጻፍ እንግዲህ የሱኩን ምልክት እናውቃለን ሱኩን ነው ኻውን ሱኩኑን ይዘነው ኻ መጻፍ እንችላለን ኻ ስንጽፍ የሱኩኑ ምልክትን ይዘን ነው የምንነሳውና የኻ ፊደል ራሱን የምትመስል ቅርጽ ትንሽ የሆነች ቅርጽን ምልክቷ እሷ ናት ይላል ምን ይላል انظر ተመልከት الامثله السابقه አሁን ያሳለፍናቸውን ምሳሌዎችን ተመልከት ፊል ጀድወል እዚህ ሰንጠረዥ ላይ አሁን ያስቀመጥናቸውን ምሳሌዎችን ተመልከት ለምሳሌ አሁን አንደኛውን ያዙ ለምሳሌ ሚን አምሪሂም ምትላል ኑን ሳኪና ላይ ሱኩኗ ምልክቷን እንመልከታት ሚን አምሪሂም የመጀመሪያው ሐምዝ ላይ ሚን አምሪሂም ስንል ማለት ነው ኑን ላይ የሱኩን ምልክቷ አጻጻፏ አያችሁታ እሷ ምንድናት የኻ ራሱ ጭንቅላቷ አካባቢ ያለችው ናት ምልክቷ እሷ ናት ስለዚህ ኑኑ ላይ የሱኩን ምልክት ካለው ነዓም በቃ ይሄ ኢዝሃር ነው ብለን ኑኑን በግልጽ እናነበዋለን በዚህ መለየት እንችላለን ማለት ነው ኢንሻአላህ ኢዝሃርን እስከዚህ እንመለከታለን ቀጣይ ኢድጋምን በአላህ ፈቃድ እንቀጥላለን ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ ወአስተግፊሩከ ወአቱቡ ኢለይክ